በዱባይ ውስጥ ጥራት ያላቸው እቃዎች መግዛት ከፈለጋችሁ ዱባይ በማንኛውም ሞል ውስጥ ገብታችሁ ብራንድ እቃዎችን መግዛት ትችላላችሁ። ተመጣጣኝ ዋጋ ግን እቃቸው ጥርት ጽድት ያሉ እቃዎችን መግዛት ትችላላችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውዶች እንዴት ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እና አንድ ነገር ልነግራችሁ ነው ማለት ነው። እኔ ለማንኛውም ሰው ካርጎ ምናምን አልመክርም። ያው ካርጎ አይመከርም፣ ምክንያቱም ቀረጡም ብዙ ነገር ጣጣው ብዙ ነው። ኢትዮጵያም ከሄደ በኋላ እዚህ መላኪያው ምናምን። ግን እቃ መላክ የምትፈልጉ ሰዎች፣ አላማና እቅድ ፕሮግራም ያላችሁ ሰዎች ሞል ውስጥ ማለት ነው። እኔ ዛሬ በጣም የተከየፍኩበት ለምሳሌ የቤት እቃ ምንጣፍ የመሰለ ብርድ ልብስ ማለት ይሄ የማይነጫጭ የቱርክ በጣም ምርጥ ጥራቱን የጠበቀ እቃዎች አይቻለሁ። እና ማንኛውም ሞል ውስጥ ዱባይ ውስጥ ይሄ ዝም ብሎ በየሱቁ ምናምን ከመግዛት ሞል ውስጥ ብሩ ብዙ ቢሆንም ዲስካውንት የሚወጣበትን ቀን ጠብቃችሁ እቃ ግዙ። በታሌ ደግሞ እኔ በጣም የወደድኩት አባያ፣ ያ ሰላም በቃ አባያው ተውኝ፣ በቃ ሲያምር ማሻአላህ ወላሂ ነው የምላችሁ። በጣም የሚያማምሩ እቃዎች አሉ። እና ለማንኛውም እኔ ከጓደኛዬ ጋር ነበር የወጣ ነው። ብቻኛ ዞር ዞር ብለን ደስ የሚል ምሽት አሳልፈን ተመልሰናል። እናንተም እቃ መግዛት ከፈለጋችሁ እየሄዳችሁ ግዙ። ጥራት ያለው ነገር ያው አገር ቤትም ከተገዛም ቢገዛም ያኮራልና ጥራት ያለው ነገር ዩቲዩቤን ሰብስክራይብ